እስቲ አውንታ በርሲሳ ፕሮፋይል ፒክቸር ላይ ስላለው እንስሳ እስኪ ስለሱ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ሃኒ ባጀር ይባላል። አውንታ በርሲሳ የፕሮፋይል ፒክቸሩን እሱን ነው ያደረገው ይመስለኛል። ሲያደርገውም ሆን ብሎ አስቦ ነው ያደረገው። በፍርሃት አልባ እንስሳ ነው። ማንንም አይፈራም። በቃ ይታገላል ከማንም ጋራ ማለት ነው። እዚህ ሰብሳራ በታች ነው ያለው። ኢትዮጵያ ውስጥም አለ ወደ ሶማሌ ሪጅን ምናምን ነገር ታገኘዋለህ ማለት ነው። እሱ ምንድነው መሰለ ዝሆንን እንኳን የመግደል አቅም ያላቸው እባቦች እሱ የሚበላው ስጋ በልም ነው፣ ፍራፍሬ ምናምንም ይበላል እንደ ሰው ነው። ልክ ሊያድናቸው ሊበላቸው ሲመጣ እባቦቹ እነሱ መርዛቸውን ነው የሚለቁበት። ፌንት ነው የሚሰራው። ተነስቶ እንደገና ይበላቸዋል ማለት ነው። ሃይ ኢንተለጀንስ ነው አሉ እንደዚህ አንዳንድ እንስሳዎች ከዚህ ቀደምም ሰርተናል። እንደዚህ ሃይ ኢንተለጀንስ የሚባሉ ከነሱ ውስጥ አንዱ ይሄ ሃኒ ባጀር ነው። መሳሪያ ይጠቀማል። እንጨት፣ ድንጋይ፣ ጭቃ የመሳሰሉ ነገሮችን ይጠቀማል። እንዴት መሰለ ትናንሽ እንደዚህ የባቦች ከፍ ያሉ አይጦች ምናምን ወደ ጉድጓዱ ሲገቡ እንጨት ይዝና በእንጨት እነሱን ስቦ የማውጣት አቅም አለው። የሚገርም እንደዚሁ የሚታገለው እንደሱ አይነት ነገር ቢመጣበት ድንጋይ አንስቶ ሁሉ የማድረግ እንትን አለው። ከአንድ ሜትር በታች ያለ ነገር ነው። ለማንም አንበሳነህ ንብርነህ ምናምን ብትለው ሃኒ ባጀር ማንንም አይፈራም። ቆዳው በጣም ወፍራም ነው። ብዙ ጊዜ ሲይዙት ከጀርባ እንደዚህ ያዙት ይመስላቸዋል። ቆዳና ስጋው እንደዚህ ይለያያል እዚህ ማጅራቱ ጋር ማለት ነው። ያስኩት ብለህ አንተ ታስባለህ፣ ግን ዞሮ በየትኛውም መንገድ ያገኝሃል እሱ። በዚህ የተነሳ አጥቂ ነው። ለማንም የሚመለስ አይደለም። ብዙ እንስሳዎች ይፈሩታል እንኳን እንትን ሊሉት አይደለም ማለት ነው። እና የድፍረቱ ጥግ የለውም፣ አይተናኮልህም። እንደዚህ ግን በተለይ ጥበበ ቦታ ምናምን ከመጣው በጣም እንትን አይልም። እንደገና ጠላቶቹን ደግሞ ሌላ እነሱን የሚያርቅበት መንገድ አለው። ምንድነው ፈሱን በጣም እንትን ይሸታል። እንስሳው ያርቃቸዋል። እንደዚህ እንስሳው በጣም ከአቅሙ በላይ ከመጡበት ፈሱን ነው የሚለቅባቸው። የቆዳው ውፍረት 6 ኢንች ነው። ለዛ ነው እባብ ሁሉ ሊገለው ማይችለው ማለት ነው። አውንታ በርሲሳም ለጠላቶቼ እንደዛ ነኝ የሚለውን አይነት መልእክት ነው። ማንንም አልፈራም፣ ከሙሰኛ ጋር ከምናምን ጋር እታገላለሁ ብሎ ይመስለኛል ይሄንን ነገር ባይ ዲዛይን አስቦ ፕሮፋይል ፒክቸሩ ላይ ያስቀምጠው። እንስሳው ስም አውንታ በርሲሳን በለው ወይስ ራሱ አውንታ በርሲሳን ሃኒ ባጀርን በለው? እናንተ ደስ ያላችሁን በሉት። አመሰግናለሁ።